ጀምር በለኝና ፋሩቅ ማይክ እሺ ፋሩቅ ማይኩን ይክፈትልኝ ፋሩቅ ማይኩን ይክፈትልኝ አንድ ጊዜ አሁን አስጀምረው እሺ አስጀምረው እሺ ፋሩቅ ግሪጎሪ ኦፍ ፓልማስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀባይነት አለው ኤግዛክትሊ ግሪጎሪ ኦፍ ፓልማስ በደንብ አዳምጠኝ እንዳተቆረጠ ግሪጎሪ ኦፍ ፓልማስ ልክ እስልምና ሼኹ አንተ ሚውት አድርገ ጋይስ በደንብ አስተውል ጠይቀሃል አይደለም አለ ወይም የለም በለኝ ፋሩቅ አለ ወይም የለም በለኝ አለ ወይም የለም በል ሰዓት የለም አለ ወይም የለም በለኝ አለ ወይም የለም ያወራው ነው አትቆርጠኝ አይደለም አለ ወይም ተሳወራ ደግሞ አለ ወይ በቃ ተው አልፈልግም አያቆም በቃ ወረቀት ጥያቄ አታቆም በቃ ተቀባይነት የለም ያላህ ብላችሁ ጠይቃል ከዛ በኋላ ግን ለመሰለህ አታቆም በቃ ምንድነው ሰዓትን እየበላ ነው አረገ ዘላለ እሱ በይስተን በቃ ፋሩቅ ያዝ ሌላ ጥያቄ በሞዶ ጋይስ ምን መሳሽ ያደርጋል ይጠይቃል ከዛ በኋላ በቃ ይላል ይሄንን እንዲህ ከወጣቂና መልሱ አቁሞ እኔ ነኝ ጠየቅኩኝ ያለሁትኝ ስለዚህ አይደለም ይሄ ህጋች አይደለም ጥያቄ ከጠየቅ በኋላ አቃለው ደንግጠሃል ከሆነ አዎ የለም ጠቂና መስሪያ ኧረ አይዞህ ተረጋጋ አንተ እኮ የነገርከው እሺ አሁን ልቀጥል ኧረ ተረጋጋተው አስጀምረው እሺ በሃይፖስቴሲስ እና በትሮፖስ መካከል ያለው ልዩነት ምንድነው በጣም አሪፍ ሃይፖስቴሲስ ማለት አሁን ለምሳሌ ስለ ትሪኒቲ እያወራን ከሆነ ሃይፖስቴሲስ ምንል ከሆነ ስለ ፐርሰን ነው እያወራን ያለ ነው ማለት ነው ያኛው ደግሞ ስለ ኤሴንስ ነው እያወራን ያለ ነው ማለት ነው ይሄን እንኳን ፊሎሶፊካል ተርም አታውቁም የነበረው ልጅ ማለት ነው ጋይስ ትሮፖስ አይደለም ተበላ እያወራው ነው ሃይፖስቴሲስ ምንድነው ሃይፖስታሲስ ምንድነው ተበላ ሃይፖስታሲስ ምንድነው ሃይፖስታሲስ ምንድነው ሃይፖስታሲስ ምንድነው ወይ በጌታ በኢየሱስ ወላሂ ለአዚም ነው ብላችሁ አላህ ምስክሬ ነው ታስር በላይ የሚሆኑ ፊሎሶፊካል ስራዎች አሉ ሃይፖስታሲስ ማለት ፐርሰን ማለት ነው አላህ ምስክሬ ነው ብላችሁ አስቁምልኝ ሳይቅ ማለት ነው ፊሎሶፊካል ተርም አያውቅም እያለ ይናገራል እንግዲህ ደቂቃ አስጀምረው ወደ ቀጣይ ደቂቃውን አስጀምረው ወደ ደቂቃውን ሃይፖስታሲስ እንኳን ምን እንደሆነ ሃይፖስታሲስ ፐርሰን አይደለም ያለ ሰው ነው እንግዲህ ጋይስ አዘኑ ሃይፖስታሲስ ፐርሰን አይደለም ያለ ሰው ትሮፖስን እንኳን ማታውቅ ሃይፖስታሲስ ፐርሰን አይደለም ያለ ሰው ነው ወላሂ ላዚም ከማስወራት መጣለን አቁሞ ሳሚ ወደ ቀጣይ ጠይቅ ነው ደቂቃ ጋይስ በደንብ እንግዲህ ሲደጋገፉ ደቂቃ እንኳን ደቂቃውን አስጀምረው ቀጣይ ጥያቄ ያዝ ቀጣይ ጥያቄ ጠይቅ ነው አስጀምረው ቀጣይ ጥያቄ ጠይቅ ነው እሺ በስላሴ አካላት መካከል ካውንተር ፋክቹዋል ፕሪስታንስ አለ ብለን እናምናለን ወይ አናምንም እኛ በጣም አሪፍ በስላሴ አለ ካውንተር ዲፔንደንስ አለ በጌታ ስም አያውቅም እሱን አናምንም እሱን እንኳን አታውቅም በጌታ ስም አናምንም ካውንተር ፋክቹዋል ፕሪስታንስ በደንብ ያዙልኝ ዊሊያም ሌንክሪክ አልበቃ አላህ መሰከረን ነው ብላችሁ ጋይስ ዊሊያም ሌንክሪክ ከሙሐመድ ሂጃብ ጋር ዲቤት በሚያደርግበት ጊዜ ላይ ወይ ዊቶክ አባውት ወደ ቀጣይ አቤት ውርደት ሙስሊሞች ዊሊያም ሌንክሪክ ከሙሐመድ ሂጃብ ጋር ዲቤት በሚያደርግበት ጊዜ ላይ ወደ ቀጣይ ጥያቄ ደቂቃውን አታቁመው ደቂቃውን እንዳታቆሙ ይቆማል እንደዚህ ከሆነ ማለት ወደ ቀጣይ በደንብ አስተውሉ ደቂቃን በደንብ ነው የሚይዘው እሺ ደቂቃ የሚይዘው ከሆነ በጣም ያደላል እንግዲህ አጠገብ ያለው ክርስቲያን ወንድሙ ጋይስ ዊሊያም ሌንክሪክ ነው ጀስት ቢትሬድ ያደረገው ዊሊያም ሌንክሪክ ከሙሐመድ ሂጃብ ጋር ዲቤት በሚያደርግበት ጊዜ ላይ ቃል በቃል ያለው አላህ ምስክሬ ነው ቃል በቃል አይመለከትም ስለ ዊሊያም ሌንክሪክ እንግዲህ አሁን ከሙሐመድ ሂጃብ ጋር ዲቤት ሲያደርግ ወደ ቀጣይ ፋሩቅ ወደ ቀጣይ አሁን አስጀምረው ወደ ቀጣይ ጥያቄ የራስን ቢሊፍ እኮ ያስተማርኩ ነው አታናቲቭስ አረ ወደ ቀጣይ ጥያቄ አይዞህ ደንግጣለህ አውቃለሁ እምነትን ያስተማርኩ ነው ፓፓ ወደ ሌላ ጥያቄ እሺ ስማ እንግዲህ የአላህ ሙስሊሙ ላይሰንስ አክቲቭ ፖቴንሲ ያለው ላይሰንስ አክቲቭ ፖቴንሲ ያለው አሪፍ ስለ አላህ ኢሴንስ እናውራ አምላካችን አላህ ኢሴንስ ለየ በጌታ ስም አሁንም ተዋረደ አለው አላለም ኧረ አለው አላልኩም ያሟል እንዲህ ልጅ
ለአላህ ሲስናውራ ያለው ያማል አትሌቶቹ ኤክስተርናል ናቸው ማለት ነው። ወላሂ ላዚም ነው የምላችሁ። አላህ ምስክሬን ነው። እሺ በጣም ውርደታችሁ ውርደታችሁ አለ ሲያረው እመኑ ጋይስ ሳወራ አለው አለ ለፋሩቅ ለምንድን ነው የምትወራው? አሁን ሳውን አመንኩት። በቃ ለእግዚአብሔር ክብር ብዬ በዋሽ ችግር አለ ያለው ጳውሎስ እውነቱን ነው። አሁን ጳውሎስን አመንኩት። በቃ አቁመው። ለእግዚአብሔር ክብር ብሎ ያዋሻል። አቁመው አለ አለው መልስ ስለ እምነቱ አስተምረዋለሁ። ስለ እስልምና አስተምረዋለሁ። እንግዲህ ነው ዲያቆን ክርስትና ዲያቆን ነው። ቤተክርስቲያን ድቁና ምስተው ለዚህ እንደዚህ ነው። ለነዚህ አቃሉ ደንግጣል። አይዞህ ደንግጣል። አቃሉ ታቆሞ ከሆነ ከዚህ በኋላ ፓፓ ወደ ቀጣይ ጥያቄ ምንም ማድረግ ጃቢር ደቂቃ ወደ ቀጣይ ጥያቄ ረብሻው ከሆነ አሁን አስጀምረው። አይዲያ አስጀምረው። እሺ ቅድም ማለት ነው አብሶሉት ዲቫይን ሲምፕሊሲቲ ላይ ነበር ያለ። በአብሶሉት ዲቫይን ሲምፕሊሲቲ እና በዲቫይን ሲምፕሊሲቲ መካከል ያለው ልዩነት ምንድን ነው? በዲቫይን ሲምፕሊሲቲ ማለት የአምላክ ኤሴንሻል አምላክ አትሪቢዩት ከኢሴንሱ ጋር አይደንቲካል ናቸው ብሎ የሚያምኑ ናቸው። ዲቫይን ሲምፕሊሲቲ እሺ፣ አብሶሉት ዲቫይን ሲምፕሊሲቲ አብሶሉት ዲቫይን አይደለም። እነሱ አብሶሉት ዲቫይን ሲምፕሊሲቲ ናቸው። ይሄን እንኳን አታውቅም። በመድኃኒዓለም ስም ምን አይነት ሰው ነው? እዩት ባለ ወላሂ ለአዚም እዚሁ ታዘቡ። እዚያ ያላችሁ 3100 ህዝቦች በጣም ታዘቡ። ይሄን እንኳን ሳያውቁ ነው የሚያወሩት። ይገኛል ፋሩቅ መልስ ይለኛል። ልክ ስመስ ደግሞ አይደለም ይላል። ልክ ስመስ አይደለም ፋሩቅ ወደታችሁ በዛ ወደታችሁ በዛ ይሄን ባለፈው እንደዛ ነው። ፓኒክ ነው ሰባለስ አንድ ይለኛል። ይሄን እንኳን አታውቅም። ለመለሰልህ ለምን ነው ታቆርጠኝ? እሺ ወደ አልፈልግም። ወደ እየመለስኩልህ እኮ ነው። አላውቅም እኮ አላልኩም። ወደ ቀጣይ አቁሙ። ሳሚ አቁሙ። ሳሚ አቁሙ። ወደ ቀጣይ ወደ ቀጣይ እንድመለስ ማትፈልግ ከሆነ ስርዓት ነው ዲቪስ ያለቀበል ወደ ቀጣይ ፋሩቅ የተረጋጋ አይዞህ። ከዚህ በኋላ ማትፈልሰን ከሆነ አትመቲስ አልሰማም። አላስቀጥልም አውቃለሁ ከዚህ ሰው ፊት እንዳዋረድኩ አዋርደኛ ምንም ማለት አይደለም። አዋርደኛ አትመቲስ ሰው ላይ ይባረው ሰው እኮ ወደ ውይይቱ ይጠይቅ። በቃ ሳሚ ይጠይቅ። ኧረ ፓኒካቱን ያለቀሰ ነው ተባለ። ፋሩቅ ጠይቅ። በቃ ሚውት አድርግልኝ። ምስኪን እሺ ፋሩቅ ይሄን ነው የምፈልገው። እሺ የምፈልገው ምን መሰለህ ፋሩቅ አስጀምረው። የምፈልገው አዎ አይደለም ተብራራ ይሰጣለሁ። መጀመሪያ ግን አዎ አይደለም ትለኛለህ። ኤል በኤፍኦኤል እና በኤስኦኤል ውስጥ በሁለቱም ውስጥ አፕላይ ይደረጋል ወይስ አፕላይ የማይደረግበት አለ ወይም የለም በለኝ። አው ዝም ብዬ ወይ አይደለም ዝም ብዬ አንድ መልስ ዝም ብሎ የስ ኦር ኖ አይባልም። አታውቀውም ማለት ነው። ይደረጋል ላይቨንስ ነው ላይቨንስ ነው እንግዲህ በደንብ አስተውሉ። እሺ ወላሂ ላዚም ይጠይቀኛል። ከዛ በኋላ ኤልኤል ቢስ ጀመርላት ደግሞ ምን ይለኛል? አታውቀውም በቃ አታውቀውም በቃ ደግመህ ማለት ነው። ደግመህ የዲቤት ጥሪ ብለህ እንዳትቀር በቃ ተዋርደሃል። ዲያቆን ተዋርደሃል። አላህ ወደ ውይይት ወይኔ ፓፓ አላቆማ ወደ ውይይት አንድ ጊዜ ፋሩቅዬ አዎ ደቂቃውን ሳቆም ስላለህ ብላችሁ ኧረ ያው ክርስቲያን ያው ማን ይሰው መሰለህ ቴድሮስ የሚባል ሰው ይመልስልህ እያለ ነው። አታስቁም እየለፈልፍ ነው። አስመልሰኛ ፓፓ ሳሚ አቁመው። እሺ ወደ ቀጣይ ጥያቄ ልለፍ። መብቴ ነው እሱ። ወደ ቀጣይ ጥያቄ አልቀጥልም። ጥያቄ ነኝ። አንተ ባንቱ ታደርጋለህ። አሁን ጠይቀው ረጋ ብለህ ትሰማኛለህ። ደቂቃ ሆልድ ጋር ከይፌ አይደለም ባይዘ ረጋ ትሰማኛለህ። እኛም አልወስደንም እንችላለን። ደቂቃ ከዚህ በኋላ ሆልድ ወደ ውይይት ደቂቃ እንዳትቆም። ኧረ አቁመው በእግዚአብሔር ነው የሚለፈልፈው። ምን ሆነ የሚለፈልፈው? ነርቡን ነው የነቀለው መሰለኝ። ጋይስ በደንብ አስተውሉ። ጋይስ በደንብ ወደ ውይይቱ ነው አስባሽ። ይሄ ወንድሙ ፍቅር ያደርጋል አይደለም። ደቂቃው አስተምረው። አንተ እኮ ጠያቂ ሰው አልገነፈለም። እሺ ፋሩቅ ልጠይቅህ። ልጠይቅህ። አቁመው። ምንድን ነው የሚለፈልፍብኝ? ልጠይቅህ ነው። ስማ ረጋ ብለህ። እሺ አትሪቢዩቶቹ ፓሲቭ ፖተንሲ ነው አክቲቭ ፖተንሲ ነው ያላቸው? ኦኬ ያው አሁንም በደንብ አስተውሉ። ወላሂ ላዚም ስመልስ አቋርጠኛል። አላህ ምስክሬን ነው። ስመልስ አቋርጠኛል። ኦኬ ስለ አትሪቢዩት የማን አትሪቢዩት ነው እያወራ ያለው? ስለ አላህ አትሪቢዩት ነው ወይስ የእናንተ አትሪቢዩት ነው? ስላልን ስለናንተ ነው እያወራለት። አሪፍ። ስለ አላህ አትሪቢዩት ስታራ አክቹሊ ይሄን ራሱን ጠይቀህ ግን ስለጠይቀኝ ስለ አላህ አትሪቢዩት እና ስለ ፓሲቭ ፖቴንሲ ነው እያወራን ያለ ነው። አክቲቭ ፖቴንሲ አይደለም። ስለዚህ ፓሲቭ ፖቴንሲ ያላቸው
የሰላላ አክቲቪ ስናወራ አክቲቭ ፖቴንሲ ሳይሆን ፓሲቭ ፖቴንሲ ነው እያወራን ያለነው። እሺ ይሄን ቅዳሜ በጣም ቤስ። ስለዚህ ኢፌክትድ ናቸው በኢሰንሱ። ስለዚህ ከኢሰንሱ ዲስቲንክት ናቸው። አመሰግናል ብዙ አምላክ እንዳለን ስለመሰከርሽ። ምንድነው የምታብራራው? ላብራራው አይሆንም። አትቀጥልም። አሁን ያልኩበትን አብራራዋለሁ። እንደተዋረድክ አውቃለሁ። ፓሲቭ ፖቴንሲ እና አክቲቭ ፖቴንሲ እንኳን ምን እንደሆነ አታውቅም። አብራራለሁ፣ አስተምርሃለሁ። ዛሬ ወላሂ አስተምርሃለሁ። ይደርሳል፣ በሰው ይደርሳል። ምንም ማለት አይደለም። እሺ መምህር ቢቆጣ አስቀጥለው ላብራራ። እንዴት ለማድረግ ኦኬ፣ እንደዚህ ነው። እሺ ወላሂ ታዘብሽ። ጥያቄና መሰለኝ ሊረብሽ ነው። ጥያቄ ለመስለኝ በደንብ አስተውሉ። እንግዲህ እሺ ላብራራበት። አክቲቭ ፖት እንዳትቆርጠኝ። እሺ ከዚህ በኋላ ኦኬ፣ ደቂቃ ቆሞላል። ደቂቃ አቁሙለት። አይሳያ አልፈልግም። አስጀምረው። ሳያልቅ ታቆማለህ። አልፈልግም፣ መብቴ ነው። አስጀምረው። የሄደ ነው፣ አይመለከተኝም። ሳይቆም ታቆማለህ። ቀጥላ ፈራ ምን ነው? ኦኬ አትፈልገውም? ደቂቃ አሪፍ አትፈልገውም ብሏል። እንግዲህ ተስፋ እንቆርጣለን። ጥያቄ እንኳን ጥያቄ አልቆበታል። ስለዚህ ለኔ ሰጥኝ ጥያቄ ሆነ። አይዞ ምንም ይመለስ ፋሩቅዬ ምን ሆነ? ቀጥል እንጂ ዲያቆን እሺ ሚውት አድርገው። አትማጸነኝ። አክቲቭ ፖቴንሲ አልቋል ደቂቃው። ኦኬ አልቋል። ተረጋጋ። ካም ዳውን። ተንፍስ አንዴ። ጥያቄ ካለ ጠይቅ። የ40 ዓመት ነብይ ሲጨመቅ እንደተነፈሰው ማለት ነው። ፋሩቅ ኦኬ፣ ወደ ውይይቱ ሲሳደብ ስነ ስርዓት አጣውና አትራቴስ እንግዲህ ወደ ውይይቱ ሽማግሌ ዲያቆን እንደ ሕፃን ልጅ ሲሳደብ ጠይቅ። አሁን ጥያቄ ካለ ያስጀምረው። ቃል አንድ ጊዜ ሰዓቴ እንዳታስጀምረው። አንድ ጊዜ አንዴ ካሜራ ልክፈትና እሺ። አነስ ተዘጋጅተሃል? እኛ ሁሌም ዝግጁ ነን። እስቲ እንመልከት። ተውሂድን በሎጂክ እና በፍልስፍና ማስረዳት ተፈቅዶላችኋል? ጀምር። ጀምር። ያ አሁን ተፈቅዶላችኋል ካልከው አንጻር ራሱ ስኮላሮቹ ከምን አንጻር እንዳሉ ታውቃለህ? እሺ አልተፈቀደላችሁም። በቃ ብላ ተው። በቃ አልተፈቀደላችሁም። ስለዚህ ከፍራችኋል፣ መናፍቃን ናችሁ። እሺ ሁለተኛ ጥያቄ እንደዚህ ነው። ኧረ ሰዓቴ ሁለተኛ ጥያቄ አለቀ። እሺ ሁለተኛ ጥያቄ በኦርቶዶክሲው ነገረ ኧረ እባክህ ሰዓቴን አቁምልኝ። እሺ አንድ ጊዜ ስማ። እግርህን ምናምን እንዳታነሳ፣ በጣም ምረግጥ። ከዚህ በኋላ እግርህን እንዳታነሳ፣ ጥያቄውን ብቻ ትመልሳለህ። አሁን አንዴ እሱ ዝም ይበል። አንዴ ሚውት አድርግልኝና ጥያቄ ልጠይቅ። እሺ ሁለተኛ በኦርቶዶክሲው ነገረ ስላሴ ውስጥ የጠየኩን እንዳትረሳ። በኦርቶዶክሲው ነገረ ስላሴ ውስጥ ካውንተር ፋክቹዋል ፐርሲስተንስ አለው ወይስ የለም? አለ ወይም የለም? ያ ኢት ዲፔንድስ። አለ ወይም የለም? ከምን አንጻር ነው ያለው? ኢት ዲፔንድስ። በኦርቶዶክሲው ነገረ ስላሴ ውስጥ ካውንተር ፋክቹዋል ፐርሲስተንስ አለ ወይ የለም? አይሰማህም ያልኩ ኢት ዲፔንድስ። እሺ ኢት ዲፔንድስ ያለ አንድ ሰው ያሳየን። አንድ ሰው አሳየን። አንድ ስኮላር አሳየን። ያ እኔ ራሱ እያልኩ ነው ያለው። ቻው አንተ ነህ እንደ ስኮላር። ቻው ምንም የምታውቁት ነገር የለም። ሎጂክ ልትወያዩ መጣችሁ ማለት ነው። you are the dumbest person I have ever met። እንቀጥላለን። ሶስተኛ ቆይ ተረጋጋ። በቃ ተረጋጋ። ኢት ዲፔንድስ ብለህ ስኮላሩ አንተ ልትሆን አትችልም። ሶስተኛ ጥያቄ በሰዎችና በሰዎች መካከል ተረጋጋ። በሰዎችና በሰዎች መካከል ካውንተር ፋክቹዋል ፐርሲስተንስ አለ ወይስ የለም?
ያ ካውንተር ፋክቹዋል እንዴት ነው በዚህ ኮንቴክስት how are you defining it? አታውቀውም። ሲጀመር እንትኑን ራሱ አታውቀውም፣ ትርጉም ራሱ አታውቀውም። እሺ እንቀጥል። ቶ አትንተባተብ። በቃ ቶ እንደ ተለኛለህ እንዴ? ወደ ሌላው ጥያቄ እንዴ? እሺ እንቀጥል። በቃ እንቀጥል። ምንም የማታውቀው ነገር ውስጥ ነው የገባኸው እኮ ሲጀመር። እሺ በጎርጎርዮስ ዘንዚናዙ ደጋግመህ ስለምታነሳው ማለት ነው። አሁን ስሙ ወገኖች፣ ስሙ በደንብ እየሰማችሁ። ጎርጎርዮስ ዘንዚናዙ በሰዎች ሜታፊዚክስ እና በአምላክ ሜታፊዚክስ መካከል ዲስቲንክሽን አድርጓል ወይስ አላደረገም? አድርጓል ወይም አላደረገም? ያ ግን ግሪጎር ኦፍ ኒሳ ቃል በቃል ምን ብሏል? አድርጓል ወይስ አላደረገም ነው ጥያቄው ብራዘር። አናሎጂውን ራሱ ግሪጎር ኦፍ ኒሳ ራሱ ቃል ወይስ አላደረገም ነው? ኧረ አድርጓል ወይስ አላደረገም ነው? እዲ አንዴ ተረጋጋ። ካሜራ ይከፈትልህ። ጥያቄውን መልስ። አድርጓል ወይስ አላደረገም ነው? እዲ እየመለስኩልህ ነው ያለሁት። እሺ አድርጓል ወይስ አላደረገም? አድርጓል አላደረገም በላ ወፍ ምንም የምታውቀው ነገር የለም። ጎርጎርዮስ ስትል ሁለተኛ እንዳልሰማ እየመጣው ገርፋለሁ። የገባበት ቤት እየመጣው ገርፋለሁ። እንቀጥል። ተረጋጋ እንዴ ተረጋጋ እንዴ። እሺ ሌላ ተው እሱን ተው፣ እየተሰማ ስለሆነ ማለት ነው። እሺ እንቀጥል። ፍርዱን ለተመልካች እንቀጥል። አዎ ፍርዱን ለተመልካች እንቀጥል። እሺ ለአምላክ ስማ፣ ለአምላክ ሰርከምስክሪፕሽን፣ ለአምላክ አካላት ሰርከምስክሪፕሽን እንደ ጎርጎርዮስ ይሰጣል ወይስ አይሰጥም? ያ አሁን እዚህ ጋር ኤክስፕሌን ስታደርገው ማለት ነው ይሰጣል ወይስ አይሰጥም? እየጠየኩህ ያለሁት እኮ እየመለስኩልህ ያለው ዋት ኢዝ አክቹዋሊ ይሰጣል ወይስ አይሰጥም ብለህ መልሳ። እየተመለሰልን ያለው እባክህ እንግሊዘኛ እኮ ይሰጣል ወይስ አይሰጥም በላ መልሳ። ይኸው እየጠበኩ ነው። አላሁ አክበር የምመልስልህ ነገር ዝም ብያለሁ። ይሰጣል ወይስ አይሰጥም ቢሞት አይልም። ሂድ ሚውት አድርግና መልስልህ። አዳምጣ ይኸው ሂድ። እሺ እና እኮ ትመልስልህ። ኦኬ what is the actual logical consequence you are trying to figure out? በል ጭራሽ you don't know anything። ግን ራስን እንደ አዋቂ እንትን ለማድረግ ትሞክራለህ። ለዚህ ነው እንደ አህያ ትራገጣለህ እንጂ የሰው አእምሮ የለህም ያልኩህ ለዛ ነው። እሺ 5-2። እሺ እንቀጥል። እሺ እየተሳደበ ስድቡን ተረጋጋ። እርግጫውን አንተ አንዴ ጀመርከው። እንቀጥል። አላህ የፍጡር የማይመስል እጅ አለው ሲባል ስማ ጥያቄውን። አላህ የፍጡር የማይመስል እጅ አለው እንላለን። እንግዲህ አላህ 2 እጅ አለው። አላህ የፍጡር የማይመስል እጅ አለው ሲባል አንድ ሰው የጦጣን አይመስልም ከሚለው በምን ይለየዋል? ያ ይለያል። how dumb you are Allah በምን ይለያል? ለምሳሌ አምላክ አዋቂ ነው። አትስደበኝ። በምን ይለያል ነው ያልኩት። አረባክልም ይመለስልህ። ላ ኢላሃ ኢላላህ እኮ እየመለስኩልህ ነው። በምን እንደሚለየው እየመለስኩልህ ነው። I'm giving you consistency argument if you don't know. Okay አምላክ ናውሌጅ አለው። ከዛ በኋላ ግን እኛም ናውሌጅ አለን። ሶ እኛ የአምላክ አይነት ናውሌጅ አለን። በል ወደ ናውሌጅ ትሄዳለህ። ስለ እጅ ወደ ናውሌጅ ትሄዳለህ። እንቀጥል። እሺ አላህ የፍጡር ባይሆንም በቃ ቶ በቃ ምን ልትመልስ ነው አሁን እንትን የምትለው? አላህ የፍጡር ባይሆንም ጥያቄውን ስማ። የፍጡር ባይሆንም 2 አይን አለው ወይስ የለው? ያ አይን ሲባል ዲፔንድ ይሆናል። አሁን ለምሳሌ ዛትናቴዎስ ቀደም የዛትናቴዎስ ኦርቶዶክሶች እንደሚያምኑት አይን ሲባል ዲፔንድ ይሆናል አይሆንም አይደለም። 2 አይን አለው የለውም የፍጡር የማይመስል ነው ያልኩህ። ሲምፕል ኩዌሽን እንኳን መመለስ አትችልም። እንደ 2 ዓመት ልጅ ተንተባተባለህ። አለው ወይስ የለውም ነው የሶር ነው ጥያቄው። እየመለስኩልህ ነው። አዳምጥ፣ እየመለስኩልህ ነው። አላህ ሱብሃነሁ ወተዓላ ፍጡራንን የማይመስል አለውም የለውም አይልም። እንደ ኮንሴሽን ወስጀዋለሁ። ወገናችን አንድ ጥያቄ መመለስ አይችልም፣ መራገጥ ግን ይችላል። ስለዚህ መራገጥ ይችላል። እንቀጥል። ቆይ ተረጋጋ። እሺ አንድ ሰው ስለ አምላክ ሲያወራ ኤሌልን መቀበል አለበት ወይ መከተል አለበት ብለህ ታምናለህ ወይስ አታምንም? ያ ላይብነስ ስለሆነ ኦፍ ኮርስ መቀበል አለበት። ምክንያቱም በቃ እሺ መቀበል አለበት። ቴንኪው በቃ ቴንኪው መቀበል አለበት። እኔ የፈለኩት ያልጠየቅኩት ለምን ትመልሳለህ? ምክንያቱም ብለህ ትቀጥላለህ እንዴ? እሺ የኤልኤል ሁለቱ መርሆች ምንድን ናቸው? ያ የኤልኤል ፎርሙሌት የሚደረገው በዚህ መልኩ ነው። ኤልኤል ሁለቱ መርሆች ምንድን ናቸው ነው ያልኩህ። ኧረ እባክህ እየመለስኩልህ ነው ያለሁት። አዳምጥ። እንዲህ ምን ሆኗል እንዴ? አላህ ምንድን ናቸው ነው ያልኩህ እንዴ? እሺ ፕሩቭ ሚ ሮንግ። ሚውት አድርገና ልመልስልህ። ፕሩቭ ሚ ሮንግ። ምንድን ናቸው ነው ያልኩህ። የኤልኤል ሁለቱ መርሆች ምንድን ናቸው ነው ያልኩህ። ይኸው መልስ። እንዴ እየሰማሁ ነው። ይኸው እሺ እየሰማሁ ነው። ዝም ብለህ መልስ። እሺ ተደረበ እያወራ እንዴት ነው የምመልስልህ? ቃሌ ሰዓቴን ፖዝ አድርግልኝ። አንዴ ሰዓቴን ፖዝ አድርግልኝ። እሺ
እሺ ይሄ ሳትመልስ ስምንተኛ ጥያቄ ስለሆነ ማለት ነው የጠየቅኩትን ጥያቄ አሁን በስነ ስርዓት አሁን ቆይ ስማ እንዴ ሰዓት ይጀመርልኝ። ቆይ ስማ አሁን ሰዓቴን ጀምርልኝና ልጠይቀው። የኤልኤል ሁለቱ መሮች ምን ምንድን ናቸው? አጭር ስም ስለሆነ ያላቸው ንገረኝ። ያ እየመለስኩልህ ነው ያለሁት ኤልኤልን ማለት ነው። ኤልኤል በመጀመሪያ ደረጃ እንዴት ነው ፎርሙሌት የሚደረገው? ከሱ ጀምረናል። በኤልኤል ደርጋቶ ኧረ ዞር በል ሂድ። እሺ ያዝ አሁን ያዝ። አምላካቸውን በኤልኤል ሊያብራሩ ነው እነዚህ ሰዎች። እነዚህ ሁለቱ የኤልኤል መሪዎች ናቸው። አንብባቸው፣ እነዚህን አንብባቸው እስቲ። ካሜራ አይታይም ከከፈት ይኸው በደንብ ነው የሚታየው። አንብባቸው። እኔ ጋር አይታይም፣ አልከፈትክም። አንዴ ፖዝ አድርግልኝ አንዴ ልመልስልህ። እሺ ቆይ አንዴ ኧረ ቆይ እንዴ እየተመለሰልህ ነው። አንዴ ቆይ አንብብ ነው ምንድን ነው የምትመልሰው? ገና ሳይታይ ነው እንደ የምትመልሰው? አንዴ እንዴ እኔ ምን ገና ሳላሳይ ነው የምትመልሰው? አንብብ ያልኩህ ምንድን ነው? አንብብ ያልኩህ ምንድን ነው? ምንድን ነው አንብብ ያልኩህ? እንዴ የራስህ ፈጣሪን ፍራ እንጂ ነገሩ ፈጣሪ የለም። ግን ፈጣሪን ፍራ ግን ስማ ተመልከተው። እሺ አንዴ ቆይ ስማ እንዴ አንዴ ስማ ማውሪያ እንጂ መስሚያ አልተሰጣችሁም እንዴ? አንዴ ስማ እባክህ እንዴ እንደ አምላክ አትሁን። አንዴ ስማ እንዴ ረጋ በል አንዴ ስማ። የኔ ታይም እሱም እየጠየቀን ያለው ታይሙን አስጀምሮ ነው። በስልክ ካሜራው ይታያል አይታይም? መጀመሪያ እሱም መጀመሪያ ያውቁልኝ እዩልኝ። ካሜራው ይታያል ይሳይ እሺ አንብበው አሁን አስጀምሮ አንብበው ነው ያልኩህ። እሺ አንብብ ቆያ ልንገርህ። ኦኬ ዘ ሎው ኦፍ አይደንቲቲን ወይንም ደግሞ ኦፍ አይደንቲቲን ወይንም ደግሞ ዘ ሎው ኦፍ አይደንቲቲን ከምን አኳያ ነው ምንም የምታውቀው የለውም። አንብብ ይባላል ከመሰረት ይጀምራል። በቃ ወደ ሌላው ጥያቄ ሰዓቴን አንብብ ሲባል ማብራራት ጀመረ። ሰዓቴን አቁምልኝ አንዴ። ማንበብ አትችልም፣ ተርሞቹን አታውቅ፣ ምንም የምታውቀው ጣጣ የለም። ሲጀመር እኮ እዚህም ጉድ መግባት አልነበረብህም። እሺ ቆይ አንዴ ያለህን ኧረ እባክህ እየሰማ እንዴ እየሰማ እንዴ የክርስትናውን ስለማታውቀው አሁን እኔ እንትን ላደርግ። እሺ ያለህን አንድነት አስጀምርልኝ። ያለህን አንድነት በኤልኤል ማስረዳት ይቻላል? አዎ አይቻልም። ይቻላል ወይስ አይቻልም? ያለህን አንድነት በኤልኤል ማስረዳት ይቻላል? ያ አላህ ሱብሓነሁ ወተዓላ ምክንያቱም ላይቭነስ ስለው በምንድነው ምክንያቱም ብላችሁ ይቻላል አይቻልም? በል በቃ ሰዓት መልስ። ሰዓቱ አልቋል። 11 ለባዶ። ቻው በቃ እንዴ አሁን በቃ እኮ ደብቲ ማለት ነው የቀረ። በቃ ቻው ደህናው አሁን ጊዜው እኛ ነው። ስለዚህ we just begin አሁን አስፉኝ እኔን አነስ እስካሁን ፎክረ እንደተበላኸው እንዳይሆንብኝ ይቅርብኝ። እንደ ወንድም ተበላላሉ ፓፓ ጥያቄ ተመለሳችሁ ያላ ብላችሁ ለባል ከለም እንዳይነካ እስክሪፕቶን ይገርሳል ምን ያክል ስለሆናችሁ ቆዩ። አላማችን ነው እሱ ነው አላህ ብላችሁ ሶስታችሁ አታውሩኝ። ደቂቃ እንዲህ አድርጉ። እሺ ጋይስ እኔና አነስ አንድ ባንድ ነው ጠይቃችሁ። ሁለታችን እንደፈለገ መጠየቅ ይችላል። እኔ ጠይቃችኋለሁ አንድ አነስ ጠይቃችኋለሁ አንድ። እንደዛ ነው የምንቀጥለው። የፈለግነው ነው እሱ የምንቀጥለው 15 ደቂቃ ላይ ሴት አድርገው። እሺ 15 ደቂቃ ነው የምትይዝልህ ማለት ነው በአጠቃላይ ጀምሮ። እኔም አነስን ነው የምጠይቃቸው። ጀምሮ ጃቢር የመጀመሪያ ጥያቄ አትናቲስ ሚዩት አንሳ ፓፓ Are you a neoclassic theist, Papa? Are you a neoclassic theist? I'm not. What? ምን? Yep. ምን አድርገህ? ወይኔ አላሁ አክበር። ሳቅ ብቻ ሳቅ ብቻ ነው አይታችሁ። ወይኔ ሳቅ ብቻ እኮ ነው የሚችሉት። አነስ ና በቃ ለተቀጥል አነስ ሳቅ ብቻ እኮ ነው የሚችሉት። ወላሂ ገደብ ነው። ሳቅ ብቻ እኮ ነው የሚችሉት። ዋው ምንድነው ያወሩት? ራሱ ገብቷል። የጠየቀው ነገር ራሱ ገብቷል። አልገባችሁማ? ለዛ እኮ ነው ያለው። ስላልገባችሁ ምንድነው የጠየቀው? ራሱ ገብቶታል። የጠየቀው ነገር አስጀምረው። አይዟችሁ
ይሄ የስዕል አድኖ ምስል ነው አይደለም? ካሌ ምን አገናኘው? ከምናወራ ሀሳብ ጋር ምን አገናኘው? ስለ ስዕል ነው እየመለሰ አይደለም። ይሄ ከስዕል ጋር ምን አገናኘው? ስዕል ስር ተደበቅ፣ ምንም ነገር ስታጣ ስዕል ስር ተደበቅ። ኦ ማይ ጋድ! አያችሁ ጋይስ፣ ከስር ካለው ከወንድሙ ጋራ መጋጨት ስላልፈለገ ይዝና ስዕል ስር ተደበቅ። እሺ እንደውም ቆይ ይኸው የምትፈልገው ልስጥ። አዎ በቃ ይሄ ስማ እንዴ ይሄንን የመሰሉ ስለ ስላሴ ዲፒክት ሊያደርጉ የሚችሉ ምስሎች በየትኛውም ስፍራ ላይ በክላሲካል ፕሮቴስታንቲዝሙ ይሁን በኦርቶዶክሳውያን ዘንድ በካቶሊካውያን ዘንድ ልታገኝ ትችላለህ። አረ እባክህ ቃሌ የምትጠየቀው እየመለሰ አይደለም። ወደ ሌላ ጥያቄ ምንድነው? መለስኩልህ እኮ ይኸው መለስኩልህ። የፈለግከውን ሰጠው። እሺ ምን የፈለግከው? ቃሌ ዶንት ቢ ፓኒክ አቱን ገና እኮ የያዝናችሁ ፓኒክ ሆናችሁ እኮ እናንተ ናችሁ። ሁለት ለአንድ ዛሬ ኤንቴና ኦርቶዶክስን ክላሽ ነው የምናደርገው። ቃሌ እየገነፈሉ አረጋጋው። አንተ ሚውታል ቀጥል። ይኸውልህ አንድ ጊዜ ጃቢ እኛ አይደለም የረበሽ ነው ጥያቄ እየጠየቁ እየተጫጩ ያሉት እነሱ ናቸው። ብራዘር አንተ እንደ ካባ አትሰማም እንዴ? እኔ ፓስተር አይደለሁም እንዴ? ካባን ዛሬ ነው ያወጣው። እኔ ፓስተር አይደለሁም። ተረጋጋ። ጃቢ ሰዓታቸውን አስጀምር። በኋላ ከኔ ጋር ነው ጸብ ማለት ነው። ጃቢ ነው ሰዓት ጀምሮ ስምረት ይሄ ነገር እያየሽ ሰዓታቸውን አስጀምር። ማንም ሰው ምንም አላላቸውም። ራሳቸው ናቸው የረበሹት። ጀምሯል። አትናቴዎስ ሚውታንሳ በእስልምና ነገረ መለኮት ውስጥ አልሲፋት አልእክቲያሪያ ምን ማለት ነው? ፓፓ እስቲ ድገም። አልተሰማኝም። በእስልምና ቲዮሎጂ ላይ ወይም እስልምና ነገረ መለኮት ውስጥ አልሲፋት አልእክቲያሪያ ምን ማለት ነው? እስቲ እቺ መልስ። ኦኬ ስለ አረብኛ አይመለከተኝም። በእንግሊዝኛ በፊሎሶፊካል ወርድ አድርገው። አረብኛ ተርም ሆኖ እኮ አይደለም። ይሄን ቀላል ተርም ሳታገራው በፊሎሶፊ አድርገው። አቅም ካለ በፊሎሶፊ አድርገው። በፊሎሶፊ አድርገው። ካለ የአረብ ጥገኞች ሚት አድርጋለሁ። ቃል በቃል መልስልኝ። አትናቴዎስ ለአንተ ነው ጥያቄ። ዛሬ ላይ ካውንት በምናደርግበት በአይደንቲቲ ስላሴን ካውንት ብናደርግ ስንት አምላክ ነው የሚሆነው? ስለ የትኛው አይደንቲቲ ነው እያወራ ያለው? ስለ ክላሲካል አይደንቲቲ ካውንት ብናደርግ ስንት አምላክ ነው? አልቀበልም፣ አይመለከተኝም። እየጠየኩ ያለሁት ብናደርግ እያልኩ እየጠየኩ ያለሁት አልቀበልም፣ አይመለከተኝም። ሶስት አምላክ እንደሚሆን ስለሚያውቅ ዛሬ ላይ ካውንት በምናደርግበት በክላሲካል አይደንቲቲ ዛሬ ላይ ካውንት አናደርግም። ዴቪድ ሊብዝማን ዲስፕሩቭ አድርጎታል። ዴቪድ ሊብዝማን ወናት ካውንት በአይደንቲቲ የሚል አርቲክል አለው። እዛ አርቲክል ላይ ዛሬ ላይ በአይደንቲቲ እንደማንቆጥር ፕሩቭ አድርጓል። ብላብላ ኦኬ ቦብ ብራንሰን ና ምን አገባኝ ስለ ቦብ ብራንሰን አይደንቲቲ ነው በማለት ተናግሯል። ትቀበላለህ ወይስ አትቀበልም? ቦብ ብራንሰን ተሸክመው ዙር ቦብ ብራንሰን ስኮላሮቹን ጋር ኦ ማይ ጋድ። ስለዚህ ገና ማለት ሙሉ መጽሐፍን ኢስተርን ኦርቶዶክስ ነው። ምን አገባኝ? ኢስተርን ኦሪየንታልን እንኳን አይለይም። ኢስተርን ኦሪየንታልን እንኳን አትለይም። ኧረ በጌታ ስም ኢስተርን ኦሪየንታል እንኳን የኔ ስኮላር አይደለም፣ አይመለከተኝም። እባክህ አንዴ ሚውት አድርግ። በቃ ይገንፍልበት። ሚውት አድርግና ደግሞ እኔ ልጠየቅ። በቃ እኮ የማይመለከተን ነገር ጠይቆሃል። እንግዲህ ፍየል ወዲቅ ዝምዝም ወዲያ ነው። ግን አሁን ደግሞ እኔ ልጠየቅ። ደግሞ እኔ ሞክር ለአንተ አሉ ነው። አንዴ ሚውት አድርግ። አንዴ አትናቴስ እሺ። ማን ነው ጠያቂ? ጠያቂ ማን ነው? ተረጋጋ። እኔ ነኝ የምጠይቅህ። ከዛ በኋላ ፋሩቅ ይቀጥላል። ጄኪ ቤሊ ወይንም ደግሞ ጠይቀኝ ብቻ፣ እንዳትረግጠኝ ብቻ ነው ፈራው። ጠይቀኝ። ያ አንተ ነው የምትራገጠው። አሁን እባክህ እሱን ከሆነ ያሱማ ግን ጠይቀኝ። ምን ሆነዋል ልጁ እንዴ? ጠይቀኝ ነው ያልኩት። ምን አልኩኝ? አንድ ጊዜ አነስዬ ተረጋጋ። አውቃለሁ ደንግጠሃል። ጃቢር አስጀምረው። ጃቢር አስጀምረው። አላሁ አክበር። ኦኬ የክርስቲያን ምሁር የሆነው ጄኪ ቤሊ
ኧረ እባክህ የክርስቲያን ምሁር ስኮላር የሆነው ጄኪ ቤሊ የክርስትና ስነ መለኮት አስተምሮ ቴዎሎጂ እርስ በእርሱ የሚጋጭ የሚጣረስ ነው ብሎ ተናግሯል። ትቀበለዋለህ ወይስ አትቀበለውም? ክፈተው መጽሐፉ። ይኸው ይከፈትላል በማስረጃ መጽሐፉን ያልኩህ ጋዜጣ እንዳትከፍት ከናውዱ ነው የምናነበው። መጽሐፉን ክፈተው። መጽሐፉን ያልኩህ ጋዜጣ አላልኩም። አጤናን እዛው መጽሐፉን ከናውዱ ነው የምፈልገው። ጋይዝ ያ ጀማ መጽሐፉን ክዶታል። እንዴ ምንድን ነው የምክደው? መጽሐፉን አውዱን አውጣት። እጅ ላይ የሌለ መጽሐፍ ነው ትልምታለ። አሁን ዛት ናት ይወጣል። እጅ ላይ ያለ መጽሐፉን ክፈት ብቻ ነው ያልኩት። ግን መጽሐፍ መክፈት አትችልም። ምክንያቱም እጅ ላይ ያለው ጋዜጣ ነው አጤና ነው እንጂ ሌላ ነገር የለም። ስለዚህ መጽሐፍ መክፈት አትችልም። አረ ላላ ብላ እሺ፣ ቀጥል። ዶንት ቢ ፓኒክ ጀምሮ መጽሐፍ ሳይኖር ግን አታውራ። ለወደፊት መጽሐፍ ሳይኖር አታውራ። ለዚህ ነው ለምንም ነገር አትመጥንም ያልኩ ቀድሜ። ለዚህ ነው በቴዎሎጂ ዲግሪ ያለ ሰው ልጅ አንዴ መልስልኝ። እኔን አንዴ ቀጥል። ዝም ብላ አትራገጥ እንዳያ ቀጥል። አህያውማ አንተ ጋር ነው ያለው እኮ ጀምሮ ይኸው እንዳያ እየረገጥከኝ አይደል እንዴ? ሸኮና ሁላ እኮ አሁን ይኸውልህ እዚህ ጋር ምናምን ሊወጣብኝ ነው። አረ ላላ ብላ አስጠይቀኝ እንዴ። ምን ሆነ ነው እኮ ይኸው እሺ፣ ጠይቅ እያልኩ ነው እኮ አትራገጥ፣ ጠይቅ ነው አንተ ልቀጥል እኮ አንዴ አታስመልሱም፣ ተወርጣላችሁ። እሺ ሰዓትም እኮ አቆሞልሃል እኮ ጠይቅ እንዴ፣ ሰዓትን አቆሞልሃል ጠይቅ ነው ያልኩ። አረ እየቀጠልኩ ነው ነው። እሺ በቃ አሁን ጠይቅ። እሺ ቆይ ሰዓት ይጀምር። እሺ አሁን ቀጥል። ኦኬ is it the case that all objects have a definition? ቃሊ is it the case that all እንግሊዘኛ ሉዝ ነውና በአማርኛ አድርገው፣ ምንም ችግር የለውም። ቃሎችን ብቻ እንግሊዘኛ አድርገው፣ ችግር የለውም። ምንድነው እንዴ እና እኛ ምን አሉን አነስ ጥያቄን አስተካክል ማለት ነው። ግን እነዚህ ነው ፓፓ እንግሊዘኛ ሉዝ ነው ስንታወራ፣ እንግሊዘኛ ሉዝ ነው። አንደበት ሉዝ ነው ያልኩት። ስለዚህ በስንት ጠይቅ። አትናቴዎስ ካንተ ጋር ነኝ። ሚታን አትናቴዎስ እንዳንተ አይነት ደግሞ አይቻልም። በጌታ ኤግዚስታንስ ኳንቲፋየር ነው ኳሊፋየር ነው? አትናቴዎስ በምን አይነት ሴናሪዮ ነው እያወራን ያለ ነው? what the heck ምንድነው ኳንቲፋየር እና ኳሊፋየር በምን አይነት ሴናሪዮ ትለኛለህ? ሲሜትሪክ ብሬከሩ ምንድነው? ስለ ኤግዚስታንስ እያወራን በምን አይነት ሴናሪዮ ትለኛለህ? ምንድነው ሲሜትሪክ ብሬከሩ ምንድነው? እነዚህ ማስተማር አነሳና መከተል አስተምራችሁ ነው። እኔ በጣም ነው ሰለቸኝ ማስተማር ላይ ላዚም ሰለቸኝ። ኳንቲፋየር ምንድነው ላስተምራችሁ እንዴ? ሲሜትሪክ ብሬከሩ ምንድነው? ተከተል አስተምሩ። ይሄ ነው ዲያቆን እንግዲህ ባል ይሄ ነው እንግዲህ የሞተ ዲያቆን ሲሜትሪክ ብሬከሩ ንገረኝ። አስተምሩ አነስ ሲሜትሪክ ብሬከሩ ንገረኝ። በምን አይነት ሴናሪዮ ለኛል ስለዚህ ስታስ እያወራው ባል ፋሩቅ ሲሜትሪክ ብሬከሩ ንገረኝ። ሲሜትሪክ ብሬከሩ ንገረኝ። አያውቁትም በጊታሽ ቃሊ አንዴ አቤት እኔ አለው የሚጠይቅ ካለ አለው። ቀጥል። እሺ ትመልስ ይሆንና አብ ራሱ ወልድ መሆኑን ያውቃል ወይስ አያውቅም? አብ ራሱ ወልድ መሆኑን ያውቃል ነው ያልከው? አብ ወልድ ነው ብለናል። አንደኛ ብራዘር የተጠየቀው መልስ እየሰማችሁ ነው። አብ ወልድ መሆኑን ያውቃል ብለሃል አላልኩም? ገና ልጠይቀኝ። አብ ወልድ ነው ብለናል። አንደኛ ዩሲ ጋይዝ ያ ጀማ አያችሁ አይደለ? ያልተጠየቀውን አትመልስ፣ የጠየቁን መልስ። እኛ ያላልነው ነገር ለምን ትጠይቀናለህ? አታመልጥም። አዎ ኦር አይደለም ብለህ መልስ። አንተ እኮ ነው አሁን እኮ አጣብቂኝ ውስጥ የገባው። እኛ አብ ወልድ ነው ብለናል ነው ወይስ እንትን መስለን ነው እንዴ? ዩሲ ያ ጀማ እየመለሰ አይደለም የሚጠየቀው ጥያቄ። አብ ራሱ እባክህ የምትጠየቀው መልስ አብ ራሱ ወልድ መሆኑን ያውቃል ወይስ አያውቅም? አብ ወልድ ነው ማን አለ? እናመሰግናለን። መልስ የለውም ወገናችን ማለት ነው። ለሚጠየቀው ጥያቄ መልስ የለውም። ኦኬ ሲጀመር ይሄንን ያልከው አብ ወልድ ነው አብ ወልድ ነው ሳንል ነው እንደኛ ወደ ቀጣይ ጥያቄ ምንድነው? ጥያቄ እኮ እያመጣህ አይደለም እኮ ኮንሽስ ነው የምታመጣው እኮ ጋርቤጅ ሆነ ነገር የምታመጣው ራሱ እያማልኛል ማለት ነው። ቀጣይ ጥያቄ ና ታላቁ የቲዮሎጂ እና የፊሎሶፊ ስኮላር የሆነው ዊሊያም ሃስከር ምን በማለት ይናገራል? if x is god and the y is also god and x is not the same god as y then there is two god በማለት አስቀምጧል። ይሄንን ትቀበለዋለህ ወይስ አትቀበለውም? ዊሊያም ሃስከርን በየትኛው ሎጂክ መሰረት ነው? ላኢላሃ ኢላላ ይሄ ምን በየትኛው የሎጂክ ህግ መሰረት ነው? በኤልኤል ነው? በሪሌቲቭ አይደንቲቲ ነው? አሁን ያወራው በየትኛው ሎጂክ መሰረት ነው እንዴ?
ለምንድን ነው ስሞል ቶክ የምታወሩት? ጥያቄህን አብራርተህ ጠይቅ። ጥያቄህን ስትጠይቅ በየትኛው ሎጂካል አርጊውመንት መሰረት፣ በኤልኤል መሰረት ነው፣ በአራይ መሰረት ነው፣ ወይ ደግሞ በኤስአራይ መሰረት ነው? በየትኛው መሰረት ነው የተባልከው? እኮ አታውቃቸውም። ሲጀመር ስለማታውቃቸው በቃ እኮ አንተ እኮ መጠየቅ የለብህም ሲጀመር። ወይ ጠያቂ አስገቡ፣ ሌሎች ሰዎች ጠያቂ አስገቡ። ደቂቃ አንዴ እያያዘልህ ነው። ምን ወንድምህ እያያዘልህ እኮ ነው። ምንም እኛ እኮ በቆመው ደቂቃ ነው እየመለስን ያለን። ደቂቅ አንተ በምታምነው ስላሴ የሚያምን ሰው ድኗል አልዳንም? ደቂቅ ምን አገናኘው ከርዕሳችን ጋር? ስለ ነገርነት ለምን ላወራ ይገባል? መልስለት። ስለዚህ ስለ ስላሴ እየሆነ ያ አንተ በምታምነው ስላሴ የሚያምን ሰው ድኗል አልዳንም? ስለ ነገርነት አይደለም እያወራን ያለ ነው። ያ ስለ ስላሴ ነው እየተወራ ያለው፣ እየመለሰ አይደል? ምክንያቱም ወንድሙ አልዳንም። አያችሁ አይደለ? አንዴ ፖዝ አድርግለት። ዛዝናቴዎስ አንተ በምታምነው ድኗል ወይም አልዳንም? አንተ በምታምነው የማያምን ሰው የሚያምን ሰው ነው አይደል ያለ። ስለዚህ እኔ አንተ የምታምነውን ነው የማምነው። ዛዝናቴዎስ አንተ የምታምነውን ስለሆነ የማምነው ምንም ችግር የለውም። መልስለት። ዛትናቴዎስ የሚያምነው ነው የምታምነው። ኦኬ መንፈስ ቅዱስ ከአብ ብቻ ነው የሰረጸው? መንፈስ ቅዱስ ከአብ ብቻ ነው የሰረጸው ከወልድም ነው? ይሄ ፊሎኬ ነው እንጂ ነገረ ስላሴ ነው እንዴ? የስላሴ አስተምሮ ነው። ሶስተኛ በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ኧረ ጠያቂ ፓኒካችሁን ቃሌ እና አትናቴዎስ ዛሬማ ተይዛችኋል እኮ በጣም እየጠየቃችሁ አይደለም እንዴ? ለታዳሚያን ውስጥ ለኦዲየንስ ስትረብሽ ጆሮ አለን ፋሩቅ አትደንግጥ። ቆይ አንዴ አስፋኝ ባይ ዘ ወይ ዛትናቴዎስ እያየ ነው። ሰዓታቸው እነሱ እየረበሹ ማለት ነው። ራሳቸው ፖዝ እየተደረገ ጀምሮ አንድ ጊዜ ፋሩቅ አንድ ጊዜ ሰዓታችሁ ላይ መናገር አለብኝ። ኮሜንት ማድረግ ይችላል። ለምን ሰጣለሁ? አልሰጥም። አልፈልግም። ደቂቃ ይጀምርልኝ። ኦኬ ሰዓትን አስጀምር ባክህ። ሰዓትን አስጀምር። ወደዛ ደቂቃ ይጀምር። ሰዓትን አስጀምር። እሺ ቀጥል። አትናት ሚስ እንዳታረግ። እሺ ኢዝ ኤግዚስተንስ ፋንዳሜንታል? ፓፓ ኤግዚስተንስ ፋንዳሜንታል ነው? I ask what is the symmetry breaker here? What is the symmetry breaker? Symmetry breaker ነው ነገር ይሄ አሟል እንደ ኤግዚስተንስ ፋንዳሜንታል ነው ወይ ያልኩ? በምን አይነት ስለ ኤግዚስተንስ እያወራን ባስቲ አረ ኢላላህ ብላችሁ እኔ ወላሂ እንደዚህ ማስተማር ሲሜትሪ ብሬከሩን ንገረኝ። ስለ ኤግዚስተንስ ፋንዳሜንታል ነው ያለን ማለት ነው። ወላ አፓረንት ሚኒንግ እኮ ነው ግን ምን እያደረጉ መሰላችሁ አሉት። አሁን ኦዲየንስ አታውቁም ብሎ ማለት ነው። አልገባኝም እያለ ነው ያለው። አልገባኝም እያለ ነው ያለው። በፊሎሶፊ ስለማያውቁ ማለት ነው። ስለማያውቁ ፓኒካቱን ስለማያውቁ ማለት አንዴ አትናቴዎስ ሲሜትሪ ብሬከር ምንድን ነው? አታውቀውም ማለት ነው። አታውቀውም ማለት ደቂቅ አታውቀውም ማለት ነው። ደቂቅ ፕሊዝ ካም ዳውን። ደቂቃችሁ። እሺ ቀጥል። አንድ ስም ደቂቃል። ኤኒዌይስ አንድ ነገር ኒውሜሪካል ካታጎሪስ መከተት አለበት ኤግዚስት ለማድረግ አይደለም። አንድ ነገር ኒውሜሪካል ካታጎሪስ መከተት አለበት ኤግዚስት አይደለም። አንድ ነገር ኤግዚስት ያደርግ ይችላል ኒውሜሪካል ካታጎሪስ ያካተት ደቂቅ what the question ድገሞ ጥያቄን። አንድ ነገር ኒውሜሪካል ካታጎሪስ ሳይካተት ኤግዚስት ሊያደርግ ይችላል ወይ? ድገሞ ጥያቄን። ዴፍ ናችሁ እንዴ? ዴፍ ናችሁ ደግሞ ታፋሰለ እኮ ነው። እንግሊዘኛ እኮ ስለማይገጽ እንግሊዘኛ እኮ አታውቀውም። ጎግል እያረክ ነው። ጎግል አድርግልህ እንዴ? ለምን ጎግል አድርግልህ? ቃል እያረከሰ ነው። ፊት ያስታውቃል። ጎግል አድርግልህ። ኮታፋሰለንክ እኮ ነው። ኒውሜሪካል ካታጎሪ ማለት እንዲህ ማለት ነው። ኒውሜሪካል ትበል አላውቅም እኮ ኮታፋሰለንክ እኮ ነው። ስለተኮላተፍኩ እኮ ነው። ኧረ በል ዩዝ እንግዲህ ኒውሜሪካል ኮታፋሰለንክ ነው ይለኛል። አንተ እያወራህ ያለኸው ሰዓት ፖዝ ሆኖ ነው። አቁም። ወደ ቀጣዩ ሰዓቱን አስጀምር። ሰዓት ፖዝ እየሆነ ለምንድን ነው ጃቢ? ለምንድን ነው ሰዓት ፖዝ የምታደርገው? መለስ ጥያቄ ሆነ አንድ ነገር አንዴ ፋሩቅ ጃቢ ፖዝ አድርግልኝ ሳይል ለምንድን ነው የምታደርገው? ለምንድን ነው ጃቢ የምታዳለው? ወንድምን ያዳለው ተው እንጂ ያዳለው። እሺ አታልቅሱ። እሺ አታልቅስ። አይዞህ ባይዞ የጨምሬላችሁ ትጠይቃላችሁ። ችግር የለውም። እኛ መጠየቃ ምን ልትጠይቅ ነው? ሰዓት የምትጨምረው የምትመልሰው ሲኖርህ እኮ ነው። ለማንኛውም ግን ሰዓቱ ፖዝ አይሁን። አንዴ ጀምር ነው። ቀጥል። ጀምር ቀጥል።
አሁንም ድጋሚ ጠይቃለሁ። አንድ ነገር ኒውሜሪካል ካታጎሪው ሳይካተት ኤግዚስት ሊያደርግ ይችላል ወይ? እሺ ኒውሜሪካል ስትል የትኛው ኒውሜሪካል ነው የተጠቀምክ ያለከው? ኒውሜሪካል ኢንቲቲ ነው ኒውሜሪካል አይደንቲቲ ነው? ሁለት ዲፈረንስ ስላላቸው። አረ ወይኔ ማስተማር ስለችን ባንዳ ይጀዝባ በአይደንቲቲና በአይደንቲቲ ማከለ ነው ታጠቅም ናና ኒውሜሪካል ካታጎሪ ሲል የትኛው ኒውሜሪካል ይለኛል? ባይ ዘ ወይ እንትናም ጓደኛም እንደዚህ ነበር ባለፈው። ባይ ዘ ወይ አታውቅም ታውቃለህ? ሳታውቅም ተወረው ማለት ኒውሜሪካል ካታጎሪ ያል የትኛው ኒውሜሪካል ይለኛል? ወላሂ ኒውሜሪካል ካታጎሪ ያልኩ የትኛው ኒውሜሪካል ነው? ዚስ ኢዝ ኢምባረሲንግ ወላሂ። አይዟችሁ አገንፍሉ ትላለህ እንዴ? ገንፍሉ ጨርስ። እሺ ኧረ እባክህ ዲያቆን አንተ እኮ የ60 ዓመት ሰውዬ። ኧረ እባክህ ኦኬ ቃሌ ኧረ ቃሌ ና are the persons in the trinity really distinct? እኔ ጠይቅ እባክህ እንዴ እየተጠየቅ ነው። are the person in the trinity really distinct? ኧረ እባክህ are the persons in the trinity really distinct from one another or conceptual distinction? conceptual distinction ያለው ያ ና ማስረጃ ክፈት። ትልቁ ላይ ማስረጃ ክፈት። ቶሎ በል ማስረጃ ክፈት። በጣም የሚያስደስት ሰዓቱን ፖዝ አድርግለት። ታይሙን ፖዝ አድርገው። ማስረጃ ራርቼለት ነው። ሰዓቱን ፖዝ አድርግለት። አንዴ ማስረጃ እናውጣ። እንግዲህ ምን ማድረግ ይቻላል? ቶሎ በል ቃሌ ቶሎ በል። ሰዓት ነው እንደምጠብቀው። ቶሎ በል ማስረጃውን አምጣ። ምንድን ነው ማስረጃ ላውጣ? ቀስ በል። ሰዓት ነው እንደምጠብቀው። 3 ሰዓትም ትጠብቀኛለህ። ፖዞ ነው አይደል? ተረጋጋ። ቆይ እንዴ እየቀረበልህ ነው። ቆይ አንተ ማስረጃ ተረጋጋ። እየቀረበልህ ነው፣ እያወጣውልህ ነው። እንዴ አንዴ ተረጋጋ። በውስጥ እስኪላክልህ ጠብቅ። የምን ጎግል ነው? ከፕሬዘንቴሽን ላይ ነው የማወጣልህ። አንዴ ረጋ በል። እንዴ ኧረ እባክህን ማስረጃ ምንድን ነው የምታወራው? አንዴ ረጋ በል በጌታ ስም። ማስረጃው ክፈትልን። አንዴ ቆይ ተረጋጋ። ቆይ እሺ ይሄንን እንደዚህ ላዙርላችሁና ምስክሬን ያሳዝናል። ማስረጃ የለም። ስንት ደቂቃ እንደጠበቅነው ነው። ላነብልህ ነው። መልስ መፍራት ይላቸው። መልስ ትፈራለህ። በቃ አለቀ። መልስ ሲወጣልህ በቃ አልካየ መልስ እየወጣልህ ነበር። ሰዓታቸውም አይጀምረው። ሰዓቱን አስጀምር። ሰዓት በቃ ይሄ መልስ አይፈልጉም። ሰዓት አስጀምር። መልስ አይፈልግም። ሰዓት አስጀምር። መልስ አይፈልግም። ሰዓት አስጀምርለት። መልስ ስለማይፈልግ ሰዓት አስጀምርለት። ሰውዬ አትረብሽ። ኦኬ በእስልምና ነገረ መለኮት ውስጥ አልቀውል ፊሲፋት እና አልቀውል ፊዛት ሲባል ምን ማለት ነው? ቃሌ አረብኛውን ተርጉሙ። እኔ አረብኛ አልችልም። he doesn't know even basic። እኛ ለምሳሌ ሃይፖቴሲስ አረብኛ አልችልም ነው። አረብኛ ትችላለህ አንተ ተርጉም ለባለ ይሄንን እንኳን እኔ አረብ አይደለሁም እኮ ኢትዮጵያዊ እኮ ነኝ። ምን ሆነህ ነው? ቤዚክ የሚባል ነገር እኮ እኔና አንተ ስናወራ ቅድም በእንግሊዘኛ እየተግባባን ስለሆነ ኢንተርናሽናል ላንጉጅ ስለሆነ ነው። አረብኛ ደግሞ እንግዲህ አላህ ቋንቋዬ ነው ብሏል። እንግዲህ የመሐመድን ቋንቋ አድርጎታል። ነገር ግን አሁን አንተ የምትችል ከሆነ አረብኛውን አንተ አልቆምም። አንተ እኮ ቀጥታ ኮንሴፕቹዋል ዲስቲንክሽን አለ ያልክ ሰው ነው። ወላሂ መናፍቅ ሆነሃል ዛሬ። ወላሂ አንተ ደግሞ የባሰብህ እኮ ነው እኮ እንትን እኮ ነው። ባይ ዘ ወይ ዛሬ ጆከር ነው እኮ አረመው ባላ ሚታንስተር ተረጋጋ። ኧረ ገነፈል አይዞህ። ተርገበገብክ እኮ ፋሩቅ ተርገበገብክ። አትናቲስ ንገረዋ አትናቲስ መልስ የሚፈራት ወይ የመጀመሪያ ነው። መልስ ሲወጣ በቃቸው ተርገበገብክ። ታውቃለህ? ስማ ይኸውልህ ሪል የሚለው ስኮላስቲክ ዴፊኒሽን እንዳለው ማለት ነው። አረ ደቂቃ ይላል ብለህ ተው። ደቂቃዬን ጀምር። ቃሌ ቃሌ ሚውታሳ ኦኬ። ለሁሉ አንስቻለሁ። እባክህ ጠይቅ እንዴ። ጠይቅ እኮ ነው ሰው ያሟል። አይ ሚውት አንስቻለሁ ነው እና ማንሳት በሉኝ። ለሁሉ ሙታችን ሲሎጂዝም መጠቀም አለብን ወይ? ምን አልከኝ? ለሁሉም ሙጉታችን ሲሎጂዝምን መጠቀም አለብን። ይሄ ነሰሰሪ ነው። ነሰሰሪ የሚሆንባቸው ሁኔታዎች አሉ። ሁኔታዎቹን ልዘርዝር ነሰሰሪ እንዴት እንደሚሆኑ። ኦኬ ለሁሉም ሙጉታችን ሲሎጂዝም መጠቀም አለብን እንዴ? አይ የሚሆንበት ጊዜ አይደለም። ትክክል ነህ እኮ የመለስክልኝ ነው። ነሰሰሪ የሚሆንበት ጊዜ አይደለ ወይ? አው በለኛ ነሰሪ የሚሆንባቸው ሉክ ትምህርተ እግዚአብሔር ላይ ብቻ አላወራሁም። ሎጂካሊ እንደሚያወራው ስለሆነ
አንዴ ምን ይሰልኛል? ምንድን ነው የመለስኩልህ? በጊዜ አለ ብለኛ እኔ እሱን የፈለኩት ኢት ዲፔንድስ ነው ያልኩህ። ነሰሰሪ የሚሆንበት ኦፍ ኮርስ ጊዜ አለው። ለምሳሌ እግዚአብሔር ላይ ያለው በዴይ ቱ ዴይ ማብራሪያ በዴይ ቱ ዴይ እንቅስቃሴ ምንድነው? ሲሎጂዝም ምንድነው? ጌታ በኢየሱስ ክርስቶስ ስም እየሰማህ አንዴ ላብራራ፣ አንዴ ያፌን ልጨርስ። መልሰህልኛል እኮ አልኩህ። ሲሎጂዝም ምንድነው አልኩኝ እኮ። አንዴ ተረጋጋ እንዴ፣ ረጋ በል። ሌላ ጥያቄው ነኝ። ጥያቄው ነኝ። በጌታ ጥያቄው ነኝ። ኧረ ስለ እግዚአብሔር ልመልስልህ እንዴ? መልሰልኛል እንዴ? ምን መለስኩልህ? ምን መለስኩልህ? ምን መለስኩልህ? እሺ እንዴ ምንድን ነው የምታወራው? ሲሎጂዝም ቆይ አንድ ጊዜ ተረጋጋና አንድ ኧረ በጌታ ወላሂ አታውቅም። አላህ ምስክሬን ነው አታውቅም። አንዴ ውሃ ጠጣ። You just big አንዴ ውሃ ጠጣ። ተረጋጋ። በመጀመሪያ ሲሎጂዝም እንዴት ነው የምንጠቀመው የሚለውን ነገር መመለስ አለብኝ እንዴ። ሰዓቱን አስጀምረው። እሺ ከቃሌ ጋር ጨርስ። መጀመሪያ ቃሌ ጨርስ፣ መልሰህ ጨርስ። ያ ቃሌ ጨርስ። አይቻልም። እኔ ነኝ ስላሴን ትቀበለዋለህ አትቀበለውም እንዴ? እየተጠየኩ ነበር፣ አልመለስኩም እኮ። አትናቴዎስ ሰይፈ ስላሴን ትቀበላለህ አትቀበለውም? ፋሩቅ ጥያቄህን ድሮፕ አደረክ። እሺ ማይክ ድሮፕ። ቻው። ኧረ እባክህ ሰይፈ ስላሴን ትቀበላለህ አትቀበልም? ደቂቃ አትናቴዎስ በምን ደረጃ ነው የምቀበለው? በዶክትሪናል ቲቺንግ ከሆነ አይደለም። በጸሎት መጽሐፍ ግን እቀበለዋለሁ። ጸሎት መጽሐፍ ከሆነ ኦኬ። ስለዚህ መጽሐፍ ይሄ ቤተክርስቲያን ያሳተመችውን መጽሐፍ እየመረጥክ ነው የምትቀበለው ማለት ነው። what ነን ሴኩተር እንዴት ነው ፎሎ የሚያደርገው? ይሄ ይሄ እኮ ነን ሴኩተር ነው። በጌታ በኢየሱስ ነን ሴኩተር እንዴት ፎሎ ያደርጋል? ፎሎ አያደርግም እኮ እግዚአብሔር ጫማ አለው ብሎ አትቀበለዋለህ? ያ እግዚአብሔር ጫማ አለው ብሎ አትቀበላለህ? ፎሎ አያደርግም። ምን አገናኘው? ፎሎ አያደርግም። የቅድሙ መልስ ነን ሴኩተር ነው። ነን ሴኩተር ነው። ነን ሴኩተር ነው። የእግዚአብሔር ጫማ ስንት ቁጥር ነው? ነን ሴኩተር ነው። ነን ሴኩተር ነው። ሜታፎሪካል ነው። ሜታፎሪካል ነው። እየበጠበጠ ነው ያለው። ሜታፎሪካል ነው። ሜታፎሪካል ነው። ሜታፎሪካል ነው። ሜታፎሪካል ነው። ተምሳሌታዊ ነው። ተምሳሌታዊ ነው። ኃይልን የሚያሳይ ነው። ኃይል ነው። ኃይልን የሚያሳይ ነው። ተምሳሌታዊ ነው። ተምሳሌታዊ ነው። ተምሳሌታዊ ነው። አለቀ። 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 ደቂቃቸው አለቀ። ደቂቃቸው ኦኬ ክሎዚንግ ስቴትመንት አለ። ስማ ቃሌ 11-0 ኔጌቲቭም ተቆጥሯል። ይመች 20 11-0 ማን ያነስ ነው የጠየቁት? ቲሜትሪ ብሬከር ማለት ነው። አትገንፍላ ፋሩቅ አትገንፍል። በቃ ወደ ኮንክሉዥን 6 ደቂቃ ወደ ኮንክሉዥን። ምን ያህል ደቂቃ ነው? 6 እንዴት ነው ቃሌ? እንዴት ነበር ኮንክሉዥን? ዛትናቴው 6 አልነበረም፣ 3 ነበር። 6 ነበር። 6 ይሁን ከተስማሙ። እሺ 6 ደቂቃ። አሁን ተናጋሪዎቹ የኛዎቹ ናችሁ? ክርስቲያኖች ናችሁ? ቃሌና ዲያቆን? አዎ ቃልዬ አንቺ ቅደሚ ብራዘር። ይመች እርድና በቃ ተመች። ማን አሁን ማን ነው? ቃሌ ይቀድማል። እሺ እንዳታስጀምር። አንዴ 6 ደቂቃ ነው ወይ 3 ደቂቃ? አሳድጉኝ አንዴ። ስምረት አንዴ አሳድጉ። እንዴት ይሻላል? ቃሌ 3 ነበር የተስማማ ነው። ተስማምተዋል። 6 ፍሬንዶች ተስማምተዋል ነው። 3 የለውም ችግር የለም። ከሚራዘም 3 ይሻላል። ግን 6 ከፈለጋችሁም ችግር የለም። ብዙ የምናነሳው ነጥብ ስላለ አክቹሊ ያው ዲባንክ ተደርጋችኋል። ኢዳዝ ማተር ገስት ላይ ያለን መጨረሻ ጠይቅ። እኔና ጃቢር አንዳንድ ጥያቄ ከዚህ በኋላ አጠይቁም እንዴ በስመ አብ ወልድ አጠይቁም። የሙስሊም ጥያቄ ይታወቃል እኮ ታጥቦ ጭቃ ነው። ምን አንዴ ወጣ ብለና ፊት ተቆር ብሏል እያላበ ስለሆነ ወጣ ብለ አንዴ። እኔ ሲጀመር ጥቁር ነኝ። ኢትዮጵያዊ ነኝ፣ አፍሪካዊ ነኝ። ሲጀመር ምንም አትሰማ ቃሌ አይነ ልጅ ብሎብህ ነው። አይነ ልጅ ስላለብህ ለዛ ነው እንደዛ የመሰለና አይነን ታከም ስትወጣ አይነን ታከም። በነገራችን ላይ አዎ አይኑ ቀልቶ እኮ ነው። አይኑ ቀልቶ ነው። ኮስተራት በላ ትለየ መሰልከው። ቆይ አንዴ ቆይ ተናደሃል ባዩ ማን ነው ያለው? ማን ነው ባይዘው? እነዚህ ናቸው። ቆይ ዛትናቴው ችግር የለውም። ተናደሃል ያለው ማን ነው? ሊመታን ነው። ተናደሃል ያለው ማን ነው?
አይታቻ አይደለም ተናደሃል ያለው ሰው ብቻ ማለት ነው ይመጣሉ። አሁን ከህፃን ጋር ስትጫወት እንደዚህ ነው። እንደዛ ነው። አይ ተናደሃል ያለው ሰው ሌላ አንድ ፎሎ አፕ ኩዌሽን ልጠይቀው ነበር። ለማንኛውም ግን ቆይ ህፃናት አንድ ጊዜ ቃሌ ይቀጥልና ቃሌ 6 ደቂቃ ተይዞለታል። ስለዚህ ህፃናት ዝም ትላላችሁ፣ ቃሌ ይቀጥላል ማለት ነው። አንድ ጊዜ አነስ አይዞህ አነስዬ ትናገራለህ በጊዜ አነስዬ በጊዜ ትናገራለህ። ኦኬ ጋይስ በጊዜ ትናገራለህ። አይዞህ ቃሌ 6 ደቂቃውን ይናገራል። ፎርማሊቲ እንዳይጠፋ አይዞህ ቃሌ አይዞህ። ዛትናቲስ I have no good feeling እናውቃቸዋለን። በጣም እየተሳደቡ ነው የሚጨርሱ። 3 ደቂቃ ይሁን 3 ደቂቃ እኔም እሱን ያሰብኩት የተራገጡ ነው የሚጨርሱ። ስለዚህ 3 ደቂቃ ይሁን። ጊዜው ከበቃቸው ተራግጠውም ነጥብ አንስተው የሚጨርሱ እነሱ አለቀ። በስምምነታችን መሰረት 3 ደቂቃ ይሁን። እኔ ስድብ ከፈለኩኝ ምን የሆነ ቪዲዮ ላይ ምን ቁጭ ብዬ እነዚህን ከምሰማ ስድብ ሌላ የሚመልስ ነገር የለም። ስለዚህ ዲያቆኒ ጀስት ለማረጋገጥ እኔና ጃቢር አንድ ጥያቄ አንጠይቅም። አንድ ጥያቄ ይኸውላችሁ አጠይቁም ሳሚ አጠይቁም። እዛ እናወራለን። አጠይቁም ይኸውላችሁ ምንም አንድ ጊዜ ስማ ቃሌ ነገ ላይ እንገባለን። መታ የፈለገውን ጥያቄ ጠይቃለህ። እሱን ንገራቸውና በል ጀምራ 3 ደቂቃ ነው ያስ። እሺ 3 ደቂቃ አስጀምረን። እሺ የተወደዳችሁ ተመልካቾቻችን ኦፍ ኮርስ ከዚህ የበለጠ ዲዘርቭ ታደርጉ ነበር። በጣም የተረጋጋ በጣም መልካም የሆነ ውይይት ዲዘርቭ ታደርጉ ነበር። ነገር ግን ያው የገባ ነው ኳሊፋይድ ካልሆኑ ሰዎች ጋር ነው። በዛ ምክንያት እንግዲህ የምትጠብቁትን ውይይት አላያችሁም። ተጠባቂ ውይይት ነበረ፣ ግን በጣም ጨዋሂ በጣም ተሳዳቢ ተራጋጭ ህዝብ ጋር የገባ ነው። በጣም የተሻሉ ሰዎች መቼም አንድ ቀን ጌታ እንደው ሊያመጣ ይሆናል እኛም እንደው እንድንበረታ ሲል የዛ ጊዜ ታገኛላችሁ ብዬ አስባለሁ። ጥሩ ውይይት ስለአሁኑ ግን ይቅርታ ጠይቃለሁ ስለተረገጠን እና ስላያችሁት ማለት ነው። እርግጫ ስላያችሁ ውይይት ጠብቃችሁ። ለማንኛውም ግን ከዚህ ልጀምር። አነስ ወገናችን እንደው ስላሴን በስላሴ የማያምን አለ። አነስና ፋሩቅ የሁለቱም አቋም ስለሆነ ይሄ እንደው በስላሴ አንተ በምታምነው ስላሴ የማያምን ሰው እኮ እንዴት ምናምን አለ። እንዴት ገቡ ፕሮቴስታንት እና ኦርቶዶክስ እንዴት ገቡዋል? ለምን ሙግቱ ሎጂኩ ጠፍቶባቸዋል። አትናቴዎስ 3 ደቂቃ ተጠቅሞ አሪፍ ነገር ሌላ ስለሚያነሳ እዚህ ላይ ነው ሎጂኩ ስለጠፋባቸው ሁለቱ እንዴት ሳይስማሙ ገቡ የሚል ፖለቲካ ውስጥ ገብተዋል። ነገር ግን ይሄ አሁንም የእውቀት እጥረት ያመጣው ነገር ነው። አንፈርድባችሁም። ይሄ ጥራዝ ነጠቅነት ነው። አንፈርድባችሁም። ለምን በሉ ይሄን መጽሐፍ ተመልከቱት። ይሄን መጽሐፍ ሃርድ ኮፒውን እሰጣለሁ። አነስም ከፋሩ ምን ነው ወረደ? እኔ እንጃ። እስቲ እስኪመለስ እንጠብቀዋልና። ኦኬ አሁን 1 ደቂቃ ከ35 ሰከንድ አለ። ይቅርታ ቃሌን የሚመልሰው አልመሰለኝም። ራሱ ነው ዲስኮኔክት ያደረገውና ጽፎልኛል። ምን ብሎ ያሳየው ነገር ምን እንደሆነ አልገባኝም። መጽሐፍ ነው ቅድም ነው ከቻለ ይግባገል ዋርኒንግ ምናምን ቅድምም ሰጥ ነበረ። አሁን ልክ ሲያሳይ ነው ያወጣው ዲስኮኔክት ያደረገው። ታዲያ እንዴት ይሻላል? የእሱን ደቂቃ ተጨምሬ ልናገርበት ወይስ ደግሞ እስቲ የእሱን ደቂቃም ጨምረህ ተናገርና 3 ደቂቃም ጨምረህ ወይ ተናገር። ትንሽ እንጠብቀውና 3 ደቂቃ ማለት እሺ እንትን አለው 4 ደቂቃ ከ35 አድርገው። እሺ 4 ደቂቃ ከ35 ይሆን? እሺ እሺ አይደል? 35 አለኝ እዛ ጋር 3 ደቂቃ አለኝ 4 ደቂቃ ከ35 ሆነኝ ማለት ነው። 4 ደቂቃ ከ35 አያደርግም ወይ? ዝም ብለህ 5 ሰከንዱን አውራና ከዛ በኋላ 4 ደቂቃ ከ30 አላድርግልህ። ኦኬ ልጀምር ነው። ችግር የለም አድርገው በቃ ችግር የለም። 4 ደቂቃ ከ30 ሰከንድ አድርገው 5 ደቂቃ አንተ። ኦኬ 4 ደቂቃ ከ30 ሰከንድ 4 ደቂቃ ከ30 ሰከንድ። ኦኬ ይሄው እሺ ሁላችሁም በመጨረሻ ደቂቃ ላይ አንድ የምናገረው መልእክት አለኝ፣ ግን እንዳስተዋላችሁት ነው። እኛ በጣም አክቹሊ ኡስታዞቹ ስለሚፈሩ ነው ከነዚህ ጩጬዎች ጋር የገባ ነው። እንዳያችሁት እውቀት ላይ ባዶ ናቸው። አሁንም ቢሆን እነዚህን አርጊመንቶች በደንብ ያዙ። እኔና ቃሌ ለእናንተ ብለን ለሙስሊሞችም ለክርስቲያኖችም ያዘጋጀንላችሁ ፒፒቲ አለ። ያንን ቴሌግራም ቻናል ላይ እዩትና አርጊመንቱን መመለስ ከቻላችሁ ትመልሳላችሁ ማለት ነው። አሁን ግን ሪሄርስ ላድርግ ይኸውላችሁ። ኤልፒቲ ዲፔንድ የሚሆነው በኤልኤል ወይም ደግሞ ላይቤኒዝ ሎ ላይ ነው። ላይቤኒዝ ሎ ደግሞ 4 መሰረታዊ ችግሮች አሉበት። የመጀመሪያው ምንድነው? ኤፍኦኤል ወይም ፈርስት ኦርደር ሎጂክ ላይ አፕላይ አይሆንም።
ፈርስት ኦርደር ሎጂክ አፕላይ ካልተደረገ ሜታፊዚክ ራሱ አክሴፕት ለማድረግ እንቸገራለን። ለዚህ መልስ መልስልን። ሁለተኛ ደግሞ የማክስ ብላክ ሴናሪዮን ዲስፕሩቭ ያደርጋል። ሁለቱ ፕሪንሲፕሎች አያውቃቸውም ማለት ሁለቱ ፕሪንሲፕሎች ምን መሰላችሁ? ኢንዲዘርኔት ኦፍ አይደንቲካስና አይደንቲቲ ኦፍ ኢንዲዘርኔትስ ናቸው። እነሱን አንቀበልም ብለናል፣ ወይም ደግሞ ሪጀክት የምናደርግበትን ምክንያት አስቀምጠናል። ሁለተኛ ደግሞ አንድ አርጊውመንት አቅርቡ ብለን ነበር። ምንም አይነት አርጊውመንት አልቀረበልንም። ለስላሴ ግን በሶርታል ተርም እንደሆነ አያውቁም። ሪላቲቭ አይደንቲቲ ውስጥ ራሱ ታይፕስ ኦፍ ዲቪዥን እንዳለ አያውቁም። እነሱን አካተን ለኔና ቃላይ አርጊውመንት አቅርበናል። በእነሱ ሳይድ ደግሞ 5 አርጊውመንት አቅርበን 5ቱም አርጊውመንት ምንም አይነት ምላሽ አልተሰጣቸውም። የመጀመሪያው እናንተ እኮ መናፍቃን ናችሁ ከኛ ጋር ልትዋይ ስትመጡ ኢብኑ ተይሚያ ኢብኑ ቁዳማ አውግዟቸዋል። ስፔኩሌቲቭ ቲዮሎጂ ካላም አይፈቀድላችሁም መናፍቃን ናችሁ ብለናል። ለዚህ ምን ማየት ምላሽ አላገኘንም። እንዲሁም ደግሞ ራሱ ፋሩቅ እንዳመነው አላህ እጅ አለው አላህ እግር አለው የሚለውን ሞዳሊቲውን ከይፍያውን አናቅም አለ። ገስዋት ከዚህ በኋላ ከአንድ ክርስቲያን ጋር ስትወያይ እንዳላይ። ምክንያቱም ክርስቲያኑ አላውቅም ቢል አንተ ራስህ አላውቅም ስላልክ እሱ ደብል ስታንዳርድ ነው የሚሆንብህ። ለራስህ ሲሆን አላውቅም ብለህ ለክርስቲያኑ ሲሆን አያውቁም ማለት አትችልምና ማለት ነው። ከዛ ውጪ አላህ አምላክ ከሆነ ኢንፊኒት መሆን አለበት። ግን ፋይናይት ኳንቲቲቭ አርቢትራሪ ኤሊመንት 2 እጅ አለው። ይሄ ደግሞ ፋይናይት እና ኢንፊኒት ያደርገው ወይ ይሄ ሎ ኦፍ ነን ኮንትራዲክሽን አይጥስም ወይ ብለን ነበረ። እሱንም ምላሽ አልሰጡንም። ኤልኤምን ይጥሳላልን ሎ ኦፍ ኤክስክሉድድ ሚድል። ይሄውም ደግሞ ምንድነው ካላችሁኝ አላህ የእርሱም ያልሆነ እርሱንም ያልሆኑ ከእርሱም ያልሆኑ የሚለው አነጋገር የሙስልምና ውስጥ የምናገኘው እርሱ ኤልኤም ይጥሳላል። መልስ አላገኘንም። አምላክ ስትሉ ሞድ ኦፍ ሪፈረንሳችሁ ማነው ብለን ነበረ። ምላሽ አላገኙም። ባይዘው እዚህ ጋር የምታያቸው ማለት ነው በኢስተርን ኦርቶዶክስ እና በኦሪየንታል ኦርቶዶክስ መካከል ያለውን ልዩነት አያውቁም። ጄዳይርን ተሸክመው መዞር ትችላለህ። ቦብ ብራንሰን ተሸክመው መዞር ትችላለህ። እነሱ ኢስተርን ኦርቶዶክስ ናቸው። የግሪጎሪ የፓልማስን ማለት ነው የእሱን የኡሲያና የኢነርጂና የኡሲያ የኢሰንስ ዲስቲንክሽን አልቀበለውም። ልክ እንዳንተ ያው እናንተ እንኳን መናፍቅ የለውነት ለመናገር ከናንተ ልክ የሚሆን ግን ልክ እንደናንተ ምንፍቅና ነው። እኛ ዲቫይን ሲምፕሊሲቲ እንቀበላለን። ዲቫይን ሲምፕሊሲቲ ማለት ግን በኦሪየንታል ስተዲ ኤፒስቴሚክ ዲስቲንክሽን አለ ማለት እንጂ ፈጽሞ ወደ አብሶሉት አይደንቲቲ ወደ ቶሚስቶች ይወስዳል ማለት አይደለም። ይህንንም አታውቁም። ችግር ሆነብን። ከዛ ውጭ ምን ማለት አርጊውመንት አልተመለሰም። ማን ነው አምላክ ስትሉ ሞድ ኦፍ ሪፈረንሱ ኢሰንሱ ነው ወይስ አትሪቢዩት ነው ወይስ ሁለቱም ነው የሚሉን አልመለሱልንም። አላህ እጅ አለው ስትሉ ምን ማለታችሁ ነው? ሁላችሁም አይምሮ ውስጥ እንዲቀመጥ እንፈልገው ነው ይላችሁ። በእኛ ቤተክርስቲያን እሳቤ ውስጥ ማለት ነው ስለ አላህ ስለ እግዚአብሔር እጅ እግር ምናምን 2 አይነት እይታ አለ። አንዱ እይታ እነ ፋሩቅ ለማሳየት የሞከሩት ነው። ሌላኛው ደግሞ እግዚአብሔር መንፈሱ ማለት ቦዲሊ ስትራክቸር የለውም የሚለው ነው። እና በኦርቶዶክስ ሳቢ አንድን ሳቢ ለመቀበል 2 ነገር ማሟላት አለበት። የመጀመሪያው ኮንሰንሰስ ፓትረም የወጥ ስምምነት ሲሆን ሁለተኛው ደግሞ ጥንታዊነት እና ነው ያቀረቡት። አንደኛ ወጥ ስምምነት የለውም። የገድላት ወጥ ስምምነት አለ ያለ ጉድለታችሁ። ሁለተኛ ደግሞ ጥንታዊነት የለውም። እንዲሁም የነሱ ግን አምላካቸው ይስቃል። በመጨረሻ ነገር መናገር እፈልጋለሁ። የዲቤት ዓላማው ከነዚህ ህፃናት ጋር የምንራገጠው እኛ ጊዜ አተን አይደለም። ኦኬ ሁለታችንም መምህራኖች ነን። አስፈላጊ ሆኖ አይደለም እነዚህ ጩጬዎች ጋር መሟገቱ፣ ግን እናንተ እንድትድኑ ነው። እና ባለችን 30 ሰከንድ እቺ ነው ማለት የምፈልገው። ሙስሊሞች፣ ክርስቲያኖች፣ በተለይ ሙስሊሞች ኢየሱስ ክርስቶስ ይወዳችኋል። ለእናንተ ሲል በቀራንዮ ላይ ደሙን አፍሶላችኋል። የዚህ ሁላ ዲቤት ዓላማው እናንተ ወደ ብርሃን እንድትመጡ ነው። ምንነቱ የማይታይ እጅ እግር እንደ ምክንያት የተገጣጠመ አምላክ እንድታመልኩ አይደለም። በቀራንዮ ላይ ደሙን ያፈሰላችሁ በአንድነት በሶስትነት የሚመለከውን አምላክ እርሱን እንድታመልኩ ነው እንጂ የአንድ የአረብ ፔገንን አይደለም ማለት ነው። ይሄ በደንብ ታስቡ እፈልጋለሁ። ከዛ በላይ አርጊውመንቱን ሁሉንም እኔና ቃሌ ቴሌግራም ቻናል እናስቀምጥላችኋለን። ፒፒቲ ያለው ያንን መመልከት ትችላላችሁ። አንደታችን ለኢየሱስ ክብር ምስጋና ይሁን። አሜን። ጌታ ኢየሱስ ሆይ ነው። ሰዓት አልቋል። ጃቢር አለ። ኦኬ እሺ፣ 6 ደቂቃ እንግዲህ እናንተ እንዴት እንደምትናገሩ ዲሳይድ ታደርጋላችሁ። ጃቢር ያዘው። ሜቢ ከተመልካች ጥያቄ ላይኖር ይችላል። እዚህ ገስት ላይ ካለው ሜቢ ቢኖር ኖሮ አንድ ጥያቄ ነው በጣም ጥሩ ነበር፣ ግን ነንደለስ የሚቻል አይመስለኝም። ግን እሺ ያውና እንትን እናለ ያ አክቹሊ እነሱ መቀላል ከበለም ሰራር ችግር የለም አነሳለሁ አለው አንተና አይዛያ ምን ታረጋለህ መሰለህ? ቤት መተህ እኛ ጋራ መጠየቅ ትችላለህ። እኛ እንደነሱ ጥያቄ አንቀበልም አንልም። አክቹሊ ኦኬ፣ አሁን ሚዩት አድርጉና ልቀጥል፣ ወደ ሐሳቡ እንነሳ ማለት ነው። በመጀመሪያ ካስፈልግ አይዛያ አንተ ለዲቤት አመጣንም ዲያቆን አስተማሪ ራሱ ለዲቤት እንደማይመጣ አይተናል። አሁን ከኔ ጋር መነጋገር የምትፈልግ ከሆነ እንነጋገራለን። ምናልባት ፋሩቅ ከኔ ጋር ተወያይቶ የሆነውን ነገር ይታወቃል። አንተ ምናልባት ከቻልክ
እንዲያውም እዚህ ህዝብ ተሰበሰበ ፊት የዲቤት ጥሪ ያቀርባል። አንተ ደግሞ መረበሽ ጀመርክ። ከኔ ጋር በዚህ ጉዳይ ከኔ ጋር ዲቤት ትገባለህ? አናስ መተህ ጥያቄ መጠየቅ ትችላለህ። ጥያቄ እንቀበላለን። ለዲቤት አችልም። ሸሽተሃል። ቴንክ ዩ ሸሽተሃል። አንዴ ይመለሱና ዲያቆን ከዛ ታጠቃልላላችሁ። አንዴ አይደለም ያ የውይይት ጥሪ ሸሸ እኮ ቆይ ይሳቅ እስካሁን በጣም አግዘህናል ሰዓት በመያዝ እና ቴንክ ዩ። አይ በቃ የውይይት ጥሪውን ከፈራ ችግር የለም። አላስጨንቀውም። ተይው አልጨንቀውም። በሌላ ቤት ላይ ብታወሩበት ይሻላል። አሁን እንጨርስ። ኦኬ ቢስሚላህ ሰላቱ ሰላም አላ